ስለሃና ስለሃታችን ነው። ኦኬ ስለሃና ስለሃታችን ያለ መረጃ ትናንትና ደግሞ እና አንተ በዚሁ ስር በእኛ ስትጠብቀናለህ እህታችንን አስክሬድ ይነሳል ፎቶ ምናምን እያላችሁ ነበር። ይሄ አይሆንም በፍጹም። እህታችን በሃና ዛሬ በአካል ማይቻታለሁ። ይኸውና እናንተ 15 ቀን ሙሉ ስትለፈልፉ እኔ የምኖረው ድንበር ላይ ነው። ሃና ድንበር ላይ ነው ያለችው አንተ ጋር? አይ ድንበር ላይ ነው እኔ የምኖረው። ትናንትናው ልጅ ሲያስረዳው አልተረዳውም ፍጹም። እኔ ምንም ልስራ ምንም አልስራ እንደ ማንኛውም ድንበር ላይ ነው ሰርቼ የምኖረው ብሏል። እንደዛ ከሆነ እኛ የሚቀርብበት ነገር ካለ እናንተ ታቀርቡታላችሁ። ይሄን ወደኛ የሚቀርብ እሱን እኛም አላመነውም። አንተ አሁን ሃኒ ያየህበትን ቦታና ፎቶ ቪዲዮ ካለ እሱን ብትረዳ እሱ ደላላ አይደለሁም ሲል እኛ አላመንም። አመናር ነው። አሁን አንተ ምንድነው ስለሃኒ ያለ መረጃ? መጀመሪያ ስለሃናኔ መረጃ ያለ መረጃ በህይወት አለ። በህይወት ያለችበትን እሱ ተቻለ ይቀርብ ወይኛ እንቅረብለት ቦታ ያመቻችልን። ማን ነው ልጅቱን ያዛት? ልጅቱን የያዛት ሽፍታ የሚሉት የተክሌ ያጎቱ ልጅ ነው። ትክክለኛ እናውቃለን። ሽርጠኛውንም የማንኛውን ሽር ክሪሚያ እንደወሰደ የማንኛውን ጀጓል መልሶ እንደሰጠ እኛ በትክክል ስላየን ልጅቷ ምን እንዳደርጋት ስላየን እዛ ጋር ሁሉም ሰው የሚኖረው በጀግንነት ነው። የጉልበተኛ ሀገር መኖሪያ ስለሆነ ልጅቱን ወደ እኛ እንዲመልስልን ከፈለገ የሚመልስበት ነገር ካለ የማይመልስበትም ካለ እኛ ወደ የምንወስነው ውሳኔ የኛ ደግሞ እንዲኖረን እናንተን የምናግዝበት ገባኝ። አሁን እንድጠይቅህ ነው ሚኪ። አንድ ይቅርታ አቡ፣ እነዛኞቹ ጋር ደውይልንና ሁለቱ ይገናኙ። የሚያስፈልገው ነገር ካለ ሁላችንም ተረባርበን እህታችንን ማትረፍ የምንችልበትን ሁኔታ መፍጠር። ሁለቱ አሁን እነ ተክላይ ይምጡ። አቡ አንተ ሳትወጣ ቆይ ሳይወጣ እነ ተክላይ ሚንታ የድንበሩ ሚንታ። ትናንትና ደግሞ እኔን ታገኛለህ ሙድራችን አንድ ነው ያለውም ልጅቱ እሱ ሚንታ። ኦኬ ታታይ ሆኛ አዳምጫቸዋለሁ። ሙድራችን አንድ ነው ሲለው ስልክ ቁጥሩን ከዷል። ስልክ ቁጥሩን ተካደ። እኔና ተክላይ የምንገናኝበትን ተክላይ የማንገናኝበት ይበል ታልቻለ ይመቸኝ። አንደኛ ሎኬሽን መላክ ተቻለ፣ አንደኛ እኔ ልክለታለሁ። እኔ ጋር መድረስ ተቻለ እዛው ግድ አመቻችለታለሁ ቤት። ኦኬ ጥሩ። አሁን አንተ ይኸውልህ እነሱ ተደውለው እስከሚመጡ ድረስ በምንም ሁኔታ እንዳትወጣ ተረጋግተህ ተቀመጥ። ሀሳብ ይሄ ሁሉ ዙሪያ ጥምጥም ኢንተርቪው እንደ አይነት ፖይንት ላይ ለመድረስ ነው። እሱ ወንድሜ ችግር የለም ወንድሞቻችን፣ እናንተ ስለተጎዳችን በጣም የኛንተው አሁን አንተ እነ ተክላይ ይመጣሉ፣ ሀቡ ታመጣችኋለህ፣ እነ መችም ይቀርባሉ። ትናንትና ይዤ እመጣለሁ ያላቸውም ሰዎች አሉ፣ ይመጣሉ። አንተ በአይነት ያየሃትን ሀኒን ስጠን ብለህ ፊት ለፊት ተክላይን የምትጠይቀው ከሆነ እኛ ቁጭ ብለን ለማዳመጥ እዚህ ዝግጁ ነን። ሀቡ ትደውላለች፣ ተረጋግተህ ጠብቅ። ከዛው አንተ ደግሞ ያሉ መረጃዎች ካሉ እሱን ተዘጋጅ። አንዴ ልጨምር አቦ፣ እግዚአብሔር ይስጥ። እንዲያውም መተህ ዛሬ እንደዚህ አይነት ኢንፎርሜሽን ደስ ሚል ሰጣን። በእግዚአብሔር ተስፋችን አለመለምከው። የተክሌ ያጎቱ ልጅ ስሙን ታውቀዋለህ? ያጎቱን ልጅ የምር በጣም እኛ ራሱ ማለት ነው ያ በእድመታ አስከሬኑ ጭንቅላቱ ተበጥሶ የላከላችሁ 2 ዓመት ከ8 ወሩ ነው። 2 ዓመት ከ8 ወሩ ነው የሞተውም ልጅቱ መርከዝን የገደለው ስሙን ያለች ስም አላውቀውም። የሽፍታውን ስም አላውቀውም። ፎቶን ትንሽ ጨለም ይላል። ፎቶን ቀርጬ እነሱን ራሱ ምን እንደሚያደርግ እንደነበረ መረጃን ልጆችንም ትጠይቃላችሁ። እኔም እናገራለሁ። ከነሱ ቅድሚያ እኔ እናገራለሁ። ስሙን አታውቀውም? የቴክኒክ ያጎቱ ልጅ አሁን ሀናን ያገታት? አዎ አላውቀውም። የት ላይ እንደሚኖር አስረዳዋለሁ። ለሱ አልረዳም ታለ እኛ ራሳችን ችግር የለም። እሺ ሌላ ጥያቄ እዚሁ ላይ ስማን ወንድሜ፣ ያንተ ስም አንድ ስምህን ልትሰጠኝ ትችላለህ? ስሜን እንኳን ኤፍቢ ላይ የተሽን መጠቀም ትችላለች። ስሜን በውስጥ እነግርሻለሁ። ፎቶዬንም በውስጥ እልክልሻለሁ። የምኖርበትንም ሁሉንም ነገር በውስጥ አሳውቃችኋለሁ። አይ ማለት ለእነሱ ማን ነው የምትላቸው? በማን ነው የሚያውቁህ ነው የምልህ። አላውቅህም ቢሉህ በማን ነው የሚያውቁህ? እነሱ ድንበር ላይ ያሬድ ማለት ይችላሉ፣ አቡም ማለት ይችላሉ። ሁለቱም ያውቃሉ። ቆይ አቡይ አንዴ ከይቅርታ ጋር ግን እንዳንጫንሽ ለእኛ እድል ስጭንና አንዳንድ ጥያቄዎችን ጠይቀው። አንተ ለተክላይ የሚሰሩ ልጆችን ስም የምታውቃቸውን ብቻ ነገር ፎሎ አድርገው መኩንም እኔንም። ኦኬ የተክላይ ልጆች የሚመሩት ልጆቹ አሉ። የሚመሩትን ልጆቹን ስማቸውን እነግራቸዋለሁ። ስማቸውን ደግሞ እሱ አልናገርም። ፎቶውንም እልክላቸዋለሁ። ፎቶውን ለሱ ስልክለት ካላመነ እኛ ችግር የለውም። ይሄንን ደግሞ እኛ እንሰራዋለን።
ገባኝ። ግን አሁን አንተ የምታውቀው የተክሌ ሰራተኞች ስማቸውን የምታውቀው አለ? አላውቃቸው እንዱ በአካል አውቃቸዋለሁ። በአካል ታውቃቸዋለህ? ስማቸውን አታውቀው? በአካል አሁን ማለት ነው እኛ የምንኖረው በጀበል ውስጥ ነው። በአካል ማለት ነው አሁን ሄደን መገናኘት እንችላለን። ግን እዛ ጋር የሚኖርበት ወንድ ስለሆነ ወንድም ረጅ ያስፈልጋል። የ2 ዓመት አስክሬን አወጥቶ እዛ ጋር ሞታለች ብሎ ያስረዳበትን ብቻ ያስረዳኝ። እኔ ቦታ አመቻችለታለሁ ወይ ሰው ልክለታለሁ ወይ እሱ እንዲመጣ እኔ ጋር አደርጋለሁ። ኦኬ። እዚህ ላይ የምጠይቅህ አሁን ያሳዩነን የአስክሬን የሆነ አጥንትና የሆነ ጭንቅላት ድሬ ጸጉር ያሳዩነን። አንተ ከመቼ ጀምሮ ነው የምታውቀው? ፎቶ አለ? የተነሳበት ቀን አለ? እሱ ማለት ነው እሱ ልጅቱ የመካነ ሰላም ነው ልጅቱ። እሱ የሞተው ልጅቱ የአስክሬኑ የመካነ ሰላም ነው። ልጅቱ ደግሞ ወደ ሳኡዲ የምትገባ ማለት ነው። ልብሷ በስቶባት ኮተቷ በስቶባት ጥላውን ሄደችው። እኛ እንደውም በጨለማ እየሄድን አግኝተናቸዋል። ያ ልብሱ ደግሞ ቅርብ ሰዓት ነው። እንደውም እኛ ተኝተንበታል ልብሱ ማለት ነው። ተኝተንበት እዛ ቆርቆሮን ተኝተንበታል። ደክማ ጥላውን ሄደችው። መቼ ሰዓት? ወደ ውስጥ የምትገባ እሷ ገባኝ። አሁን ምሳሌ የተኛችሁበት የእሷ ልብስ ምናምን ስንት ጊዜ ይሆነዋል? አረሷት ቢያንስ ልጆቹ እነኝህ ከሄዱ ፊት ነው የተጣሉ ልብሱ ከመሄዳቸው በፊት እና ሀኔ እንጨቱ ላይ ሰቅለን እኛ ራሱ እያወረድ ነው ንፋስ እንዳይወስደው እንዳይቋሽ እንጨት ላይ እየሰቀን ስናገኘው ባገኘነው ሰዓት እንቀመጥበታለን። ኦኬ። ስለዚህ አሁን አንተ መጀመሪያ የማንን ስልክ እንደቀሙ የማንን እንደመለሱ ሽፍታዎቹ እሱን ይናገራን ያልከው አንተ የምታውቀው ነገር አለህ እዛ ላይ? ይህን ገጠር ልጅ የማንኛው ስልክ እንደተነጠቀ መጀመሪያ እሷ ምን እንዳደረጋት እናገራለሁ። እናንተ ተገጠር ልጅ ተሷ ጋር ሄዳችሁት ምንም ያስፈራችሁ ለእናንተ ለሆነው ነገር እኔ ያለሁላችሁ ከድንበር እኔ እዛው ራሱ እሱ የሚሉ ከሆነ አንምልም እንማል ያለው የገጠር ልጅ ችግር የለውም። ለሁሉም ነገር እንፈተዋለን እኮ። ልጅቱ በህይወት አለች ብለህናል አሁን አይደለ ወንድሜ? ልጅቱ በህይወት አለች ማለት ነው። በህይወት ያለችበትን ሰዎቹ ስንት ሰዎች ናቸው አብረዋት ያሉት እነግረዋለሁ። እኔ ለተክላይ አላምንም ካለ እኛ የራሳችን እንሰራለን። ቆይ ሀቡ እየደወለች ነው። እስከሚመጡ ድረስ አንተ ተረጋጋ። መጀመሪያ እንደው ከመካከላቸው ከያዟት መካከል አንዱ ስም እንኳ አታውቅም? ሰው በሰው ፎቶውን እልክላችኋለሁ። የልጅቱን አሁን ያለችበትን የልጅቱን አብሯት ያለውን የልጅቱን የልጁን ነው የሚባለው። አብሮ ያለው ሴት ነው እንደያዘ አብሮ የልጁን ነው የምትለው ማለት የያዘውን የሽፍታው እንድሪስ ማስረጃ እንድሪስ ጋር አለ። አንድ ማን ይውረድለት ለእንድሪስ እናስገባው። ወርዳለሁ። መንገደኛው የገጠር ልጅማ እንዳትወርድ አንተማ ኢምፖርታንት ነህ። ተቀመጥ። ገጠር ነው እንዴ ዋና ባለ ጥያቄዎቹ ስላላቸው እኔም ወደ ኔትወርክ የለበት የገባ ስለሆነ ፎቶቸው ላክ። ምን አይነት ልብስ እንደለበሰ ምን አይነት እንዳረገ ከዛ ለገጠር ልጅም እናንተ ክሮስ ቸክ አድርጉት። የማን ስልክ መጀመሪያ እንደተቀማ ወርጃለሁ እኔ። ቆይ እሺ እንድሪስ አሁን ላክ አበባህን። እንድሪስ በመንገደኛው ቦታ ላስገባህ ነው። ይቅርታ ቦታ ስለሌለ እኮ ነው። ሌላ ሰው እንዳትስቡ ሞዴሬተሮች፣ እኔ ነኝ የምስበው። እንድሪስ